በያላችሁበት ጥሩ ጊዜ ነው የምንመኘው። ያለነው ሰሚት 72 ስቱዲዮ ውስጥ ነው። በዚህ በኩል ብቅ ስትሉ እኮ ቆንጆ ሻይ ቡና አለን። ዋይልድ ኮፊ ስፖንሰር ያደረገው። ከዛ ውጪ የመቅዶኒያ አባቶችን ምርቃት ከፈለጋችኋል ጉዟችን ቀጥሏል። ደስ በሚል ሁኔታ እንግዲህ ገቢ ማሰባሰቡም ይቀጥላል። እጅግ በጣም ተወዳጆቹ የኪነ ጥበብ ሰዎች ወደዚህ ጋብዛለሁ። እስኪ ሞቅ አድርጋችሁ ወደዚህ ጋብዟት። መቅደስ ጸጋዬ እንዴት ነሽ? ሰላም ነው ወይ? እንደማን አለው እስኪ ካሁን በፊት በኢቢኤስ ላይ ቶክ ሾው ፕሮግራም ነው የምታውቋት። በአነቃቂ ምክሮቿና በተለይ አእምሮ ላይ ብዙ ትሰራለች። ሞቅ አድርጋችሁ ተቀበሏት። እስኪ ዳጊን ወደ መድረኩ። ዳጊ ሾው ከስንት ጊዜ በኋላ ረጅም ጊዜ እንዴ ግን ለዳጊና ለመቅዲ ምንድን ነው? ሰላም ነው ወይ? እንዴት ነው? ሁሉ ጥሩ? ኧረ አዲሱ አይምጣ ሻይ ቡና የሆነ ሳያችሁ የቤተሰብ አይነት ስሜት ትውቃለ አብራችሁ እንደሆናችሁ እኔ የሚመስለኝ በቃ አለ አይደለ? ልትተዋወቁ ትችላላችሁ፣ ግን የቅርብ ጓደኞች አትመስሉኝም ነበር። እንዴት ነው ጉዳይ? እስቲ ያብራር። አይ በጣም ቅርብ ነን። በጣም ቅርብ ነን። እኔ ነኝ የራኩት ማለት አንተ ነህ የጠፋህ። አሁን ነው የገባኝ። እንኳን ደህና መጣችሁ። እንኳን ደህና ቆየን። ዘሻዬ ይቅርታ እንግዲህ ያው ትንሽ ዘግየት አለ መምጣቱ። ኧረ ገና ይቀጥላል እኮ አይደለ? አዎ ይቀጥላል። በርግጥ አሁን መሀል ላይ ነው የመጣችሁ። መሀል ላይ ነው የመጣ ነው። እኔ ሲመቸኝ ዳጊ ትራቨል ስታደርግ እሷን ስጠብቅ እንዲህ ስናደርግ ግን ያው ማታ ነበረ ወደ ነገ አድርገን ነው ዛሬ መጣ ነው። ለዳጊ ብዙ ተሰርዞ እኮ ነው የመጣችው። ደስ ይላል በጣም። መቅዶኒያን ጎበኛችሁ? እኔ እንግዲህ 12 ዓመት ከመቅዶኒያ ጋር ኖሬያለሁ። እንደምታውቀው ከመቅዲ ሾው ጀምሮ ነው እንግዲህ ለመጀመሪያ ጊዜ ቢኒን ያወቅኩት መቅዲ ሾው ላይ ነው። የበዓል ፕሮግራም ለ3 ሳምንት ያህል እዛ ቀርጸን ነበረና የሰው ልጅ ሌላኛውን እይታ እንዲኖረኝ ያደረገኝ ያስተማረኝ ቤቴ ነው። ጌዲን በጣም የምወደው መቼም መቅዶኒያ ሄዶ ጌዲን የማያውቅ ሰው የለምና ቤቴ ነው። ዳጊሻም ባለፈው ሄዳ ጎብኝታለች። እኔም ሄጄ ነበረ። እውነት ደስ የሚል አክቹዋሊ ከዚህ በፊት ወንድሜም አኒቨርሰሪውን እዛ ነበረ ያከበረውና ኢትስ ጀስት ቆንጆ በጣም ደስ የሚል ኤክስፒሪየንስን ያሳለፍኩት። ከቢኒም ጋር በጣም ቆንጆ የሆነ ውይይት ነበር ያደረግነውና ዛሬ ደግሞ የተቻለንን ነገር ለማገዝ እዚህ ስለመጣን በጣም ደስ ብሎኛል። ሁለታችሁም የቴሌቪዥን ፕሮግራም አዘጋጅም ጭምር ነበራችሁ። በእንደዚህ አይነት ህይወት ውስጥ የምታልፉ ከሆነ ደግሞ ቢኒያምን ቃለ መጠየቅ ማድረግ ግድ ይላል። እውነት ነው። እስኪ ያኔ ስታደርጉት ቃለ መጠይቅ የነበረው መቅዶኒያ እና አሁን ያለውን ለውጥ እንዴት አያችሁ? እግዚአብሔር እንዴት በመልካም ሀሳብ ላይ እንደሚሰራ ማሳያው ቢኒ ነው ማለት ይቻላል። በጣም ብዙ ድርጅቶችም አሉ እግዚአብሔር ስራውን የሚሰራባቸው እና ከነሱ ውስጥ አንዱና ዋነኛው ቢኒ ነው እና መንፈሳዊ ስትሆን የመጨረሻዊ መንፈሳዊነት ጥግ ጋር ስትደርስ በቃ አንተ ምንም እንዳልሆንክ ማሰብ መቻል ነው። ያንን ደግሞ በመናገር ሳይሆን በመኖር መንፈሳዊነትን የሚሰብክ ሰውነትን የሚሰብክ በቃ ለሁላችንም የመጨረሻ ጎላችን እሱም መሆን ብንችል ብለን እንድንመኝ የሚያደርግ መልካም ወንድም ለእኔ ብዙ ነገር ከመቅዶኒያን ባሻገርም በብዙ ነገሮች የሚመክረኝ የምናወራ በቃ የቅርብ ሰው ነው። በጣም የምወደው ነው ቢኒ። ዳጊስ? እኔ ማለት መቅዶኒያ ሄድኩ ቀን የነበረኝን ኢሞሽን ያውቃሉ ልጆቹና ከዛ ከቢኒ ጋር ቁጭ ብለን ቢሮ ውስጥ አውርተን ነበርና ሁላችንም በቃላት የምንለው በጣም ብዙ ሰው የሚያወራው ነገር ግን ደግሞ ስትኖረው የሚከብደውን የመጨረሻውን ጥጉን ነገር አድርጎታል፣ ኖሯል። በጣም ይሄ ትልቅ የሚባለውን ህይወት አይቶታል። ከዛ ግን አሁን መቅዶኒያ ግቢ ውስጥ ነው የሚኖረው ቢኒ እና ኖረ ማሳየት ማለት በቃ ይሄ ነው። ሌላው ነገር የሚያጓጓው ነገር የለም። እሱ በቃ ሰዎችን መርዳት፣ ሰዎችን በቃ አጠገባቸው ሆኖ መርዳት። ከሩቅ ሆነህ እኮ ገንዘብ ልትሰጥ ትችላለህ፣ ከሩቅ ሆነህ የሆነ ነገር ታደርጋለህ። ግን እያብሮ ካጠገባቸው እየዋለ እያደረ እውነት እኔ
የዘመናችን ትልቁ ሰው እለዋለሁ ቢኒ። ለክብር ዶክተር ቢኒያም እንዴት ነው ታዲያ? በጣም ያው እንግዲህ ከእይታ ብዙም አራቃችሁ፣ ግን ደግሞ በራሳችሁ ዛቢያ የምትሽከረከሩ ይመስለኛል። የጋራ ነገር አላችሁ ወይንስ በተናጠል ነው እንቅስቃሴው? እንግዲህ ከመቅደዬ ጋር የቤተሰብ ታያለ ከፋሚሊዎችም ጋር በቃ ቤተሰብ ነች እኛ ቤት ውስጥ፣ እኛም ደግሞ እነሱ ቤት ውስጥ ቤተሰብ ሆነናል። እና እኔ ያው እንደምታውቀው አርቱ ላይ አይደለሁም ያለሁት። ሰው በተቻለ መጠን ባለኝ ትርፍ ጊዜ የአርቱን ስራ እሰራለሁኝ። ከዛ ውጭ ግን የተለያዩ ስራዎች ላይ ይሄ ፐርሰናል የሆኑ ቢዝነሶች ሊሆን ይችላል፣ የተለያዩ ነገሮች ላይ ኮላቦሬት ለማድረግ ብዙ ነገር እየተወያየን ብዙ ነገር እየሰራንበት ያለ ጊዜ ላይ ነው ያለ ነው። ግን ሞስት ኢምፖርታንትሊ ከሁሉም የሚበልጠው ግን ፋሚሊነታችን ነው። ራይት ነው። እንደውም ካገኘሁሽ አይቀር እንዴት ማለት አንዳንዴ ሶሻል ሚዲያው ሁሉም ሰው የፈለገውን የሚጽፍበትና የፈለገውን አስተያየት የሚሰጥበት ነው። ከኔ ጋር ቆይታ ካረግሽ በኋላ የተለያዩ አስተያየቶች ሲባሉ አይ ነበርና እነዛን ነገሮች አይቶ እንዳላየ መሆን ይቻላል ይቻላል። እንዲያውም እኔ መቅዲም ታውቃለች፣ የሚያውቁኝ ሰዎች በጣም ያውቃሉና ሳያው የሚጠጋ ነገር አለ። ስለሆነ ነገር ስለ ሰው ስታወራ ስላን ነገር አስተያየት ስትሰጥ ጠጋ የሚል ነገር አለና በጣም የራቀ ስለሆነ ያንን ነገር ለማሰብም በቃ ይከብደኛልና ወንድሜ አሁን እንዴ ለምን እንደዚህ ይባላል አንቺ እንደዚህ እያደረግሽ ይችላልና ምን እላለሁ ሁሌ ሰዎች በሚያውቁት መጠን ነው የሚኖሩት። አሁን እኔ ሰዎች ሶሻል ሚዲያ ላይ ዳጊን ለምን እንዲህ አሉኝ ለምን እንደዚህ አይነት ስም ሰጡኝ የማልልበት ምክንያት የሚያውቁት መጠን ያ ከሆነ ለምን እኔም በተሻለ መንገድ አላወቃችሁኝም ልል አልችልም። ግን አይውሽ ስለኔ የሚያወሩ ሰዎች ወይም ሶሻል ሚዲያ ላይ ወጥተው የተለያዩ አስተያየት የሚሰጡ ሰዎች መጀመሪያ በተለይ ደግሞ ተቋማት ውስጥ ያሉ ትላልቅ ተቋማት ውስጥ ያሉ ሰዎች ወጥተው ይናገራሉ። ዳጊ እንደዚህ ነው፣ እንደዚህ አይነት አስተምሮ ነው የምትከተለው፣ እንደዚህ ታደርጋለች። ሌሎች ሰዎች ወጥተው ብዙ መልስ ይሰጣሉ። እኔ ወጥቼም ተናግሬም አላውቅም። ፖይንቱም ስለማይታየኝ ነው ራሴን ጀስቲፋይ ማድረግ ማስረዳት። ለምን የኔን ትምህርት የሚፈልጉ ሰዎች ሁሌ ከኔ ጋር አሉ፣ እየተማሩ ነው፣ እየተጠቀሙበት ነው። እኔ ደግሞ ሰዎች በሚጠቀሙት ነገር እየተደሰትኩ ነው ያለሁት እና ያንን 99 ቆንጆ ነገር ኖሮ አንድ የማይሆን አስተያየት ተጻፈና ቪዲዮ ተሰራ ብሎ ለዛ ቦታ መስጠት አግባብ አይመስለኝም። ከባድ ነው መቼም ታዋቂ መሆን ብዬ ነው። መቅዲም ደርሶባት እኔ አስነጥሶት እኔ ጨርሻለሁ። ስለዚህ ልምድ በደንብ ሰጠች። ቆዳን ማወፈር የሚል አንድ ሳብጀክት ሲጀመር she was like ደወለችልኝ። እሷም ግሪክ ነበረች፣ ልጆቿን ልትወልድ። እኔ በአጋጣሚ ነው የወለደችው እዛ ሀገር። እንግዲህ እኔ ጀርመን ነበርኩና ለካ ቪዲዮ ይሰራል ይባላል ይወራል ምናምን እና ደወለችና እኔ ረብሽሻል ብዬ አይደለም ግን ይሄን ነገር እኔ ሳልፍ ወዳጆቼ ሲደውሉ መቅዲ አይዞሽ ሲሉኝ ደስ ይለኝ ስለነበረ እህቴ ስለሆንሽ እንዳይሰማሽ ማለት ይሄ የሰሞኑ ጋጋታ ነው ያልፋል ነገር አለችኝና የሰሞኑ ጋጋታ አይደለም ቀጠረ ነው ለሳምንታት ለወራት እስካሁን ድረስ አለ። እኔ እንኳን አሁን አንድ ክላስ አስተምር አዳራሹ ሙሉ ነው ሁለተኛው ባችና like ለምንድን ነው የመጣችሁት አልኳቸው። ልንማር እንዴ ሶሻል ሚዲያ ላይ የሚባለውን አልሰማችሁም ስላቸው ሰምተናል እንዲያውም ለዛ ነው የመጣ ነው አሉና ሰዎች ያመኑበትን ነገር ማስቀየር ይከብዳል። ለጊዜው ከሌንዲ ነው ሰው መኮነን ማለት እግዚአብሔርም እኮ ምንድነው አትፍረዱ ይፈረድባችኋል ነው የሚለው። ሰው ቢሳሳት እንኳን እኔ ብሳሳት እንኳን እኔን መክሮ መመለስ ዳጊ የምትሰርበት የምትሄጅበት መንገድ ልክ አይደለም እስቲ እንረዳሽ ከተረዱኝ ደግሞ ልክ ካልመሰለ እኔን መክሮ መመለስ ነው እንጂ እኔን መኮነን የትም ያደርሳል ብዬ አላምንም። ያው እንግዲህ ሁለቱም ደግ ልብ ነው ያላቸው። መቅዶኒያን ለማገዝ ካሁን በፊትም ብዙ ይንቀሳቀሳሉ፣ ዛሬም አብረውን ያመሻሉ። ለዳጊና ለመቅዲ ግን አቀባበሉ ትንሽ ፈዞብኛል። እናመሰግናለን። አባቶች ሁሉ እዚህ እኮ አሉ፣ ይመርቋቸዋል። አይ ደስ ይላል። ዛሬ ምሽቱን አብረን ሴፍሻዬ በጣም የሚያምር ስቱዲዮ ነው። የመጀመሪያዬ ነው መጥቼ አላውቅም እና እንደዚህ ሲደርስ የት ነበርኩ አልኩ። እንዴት ነው አልተማከርኩት። ዘራፍ አልኩ እንደርብሰው ዘራፍ አልኩ። በቃ እንዲህ ታለ በጣም ደስ ይላል። ያው መቅዶኒያ ሁለት ህንፃዎችን ያስገነባል። አንደኛው እንግዲህ እንደለምታያቸው አረጋውያን ሆስፒታል ነው። አንደኛው ደግሞ ማረፊያ ቦታ ነው። አሁን ሁለቱ ህንፃዎች ሲያልቁ መቅዶኒያ የመቀበል አቅሙ ከ8,000 ወደ 20,000 ያድጋል።
ስለዚህ ሁላችንንም እንግዲህ የቤት ስራ ነው እየሰራ ያለውና መቄዶንያ ከዛ አንፃር የኪነ ጥበብ ማህበረሰቡ ልትቻለሽ ከየሙያ መስኩ ሁሉም እየመጣ የራሱን አስተዋጽኦ እያደረገ ነው። እናንተም ምሽቱን አብረንን ስትሉኝ በጣም ነው ደስ ያለኝ። ስለመጣችሁ በጣም ደስ ብሎኛል። ያው እንደምወዳችሁ ታውቃላችሁ። እስኪ ወደዚህ ደግሞ ጋበዝ ላድርጋቸው። ወይዘሮ ዛህራ መሐመድ የአዲስ አበባ ነጋዴዎች ማህበር ፕሬዚዳንት ናቸው። ሞቅ አድርጋችሁ እስኪ ጋብዟቸው ወደዚህ። ትተዋወቃላችሁ ብዬ አስባለሁ። ሰላም ነው? ዛሬ እኔ በቃ ይዤ ነው የመጣው። ጦር ነው ይዘሽ የመጣሽ? ዛሬ ጋር በጣም ነው ረጅም ዓመት ነው የምንተዋወቀው። እህቴ በላት በጣም ረጅም ዓመት እንዴ። ታይትሏን እኮ የአዲስ አበባ ነጋዴዎች ማህበር ፕሬዚዳንት፣ አሁን ቻምበር ኦፍ ኮሜርስ ሆናለች። አሁን እንደውም በወይዘሮ መሰንበት ምትክ አዲስ ተመራጫችን ነች። ከዛም ከፍ ብላለች። በጣም ደስ ይላል። በተለይ ከዚህ ማህበረሰብ ብዙ እስካሁንም ነበርኩ የአዲስ አበባ ነጋዴዎች ብዙ ለመቄዶንያ ያርቀዋል። አሁንም ደግሞ ያደርጋሉ ተብሎ ይጠበቃል። አዎ እንግዲህ መጀመሪያ መቄዶንያን ምን ይመስላል የሚለውን ብናገር ይቀለኛል። እሺ፣ መቄዶንያ ከዛሬ 6 ዓመት በፊት ቢኒያም ደውሎልኝ ጋብዞኝ ሄድኩኝ። ጎብኝቼ አልጨረስኩም። ማልቀስ ነበረ እና ለራሴ ቃል ገባሁ። ከዚህ በኋላ ይህን ቻሪቲ ከጎን ሆኜ በምችለው አቅም ልደግፍ ለራሴ ቃል ገባሁኝ። ስቲል እስካሁን ድረስ አብሬ ነው ያለሁትኝ። ሞር ደግሞ መቄዶንያ ላይ ያሉ ሙስሊም ወንድምና እህቶቻችንን አደራም ጭምር ነው የሰጠኝ። ሀናን የምትባል ልጅ አለች፣ እዛ አብራ ያደገች ኢቨን እየደገፈች ስቲል እየደገፈች ያለች ከ16 ዓመቷ ጀምሮ አሁንም አብራ ያለች አለች። እሷንም በማገዝ አብሬ ሆኜ ቢስቁ ትስቂያለሽ፣ ቢያለቅሱ ቢያዝኑ ታዝኛለሽ፣ ከዚህ በኋላ ያንቺ ናቸው ነው ያለኝ። ከባድ ሸክም ነው የጣለብኝና ካለኝ አብሬያችሁ ሄጄ ያለኝን ነገር ሼር አደርጋለሁ፣ ከሌለኝ አብሬያቸው ስቄ እመጣለሁ። ለእኔ ትልቅ ሳቲስፋክሽን የሚሰጠኝ እዛ ቦታ ላይ ከነሱ ጋር ውዬ የመጣው ቀን በጣም ደስተኛ ነኝ። ሁሌም አብሬያቸው ነኝ። አሁንም ዛሬም አብሬ ነበርኩኝና ስለ መቄዶንያ ብዙ ሰው ብዙ ይላል። በጣም የሚገርመኝ መቄዶንያ ውስጥ መስጊድ ለማሰራት ስንጠይቀው ቅር አላለው። የሃይማኖት ቤት አይደለም። ሁሉም የሃይማኖት ተከታይ ይጸልያሉ፣ ዱዓ ያደርጋሉ። መስጊድ አለ፣ የሚጸልዩበት ቦታ አለ። የፈለጉትን በፈለጉት ሰዓት ያደርጋሉ። ያውን መልእክት ማስተላልፈው ምንድነው? ሙስሊም ወገኖች እህቶቻችን፣ ወንድሞቻችን ደጎች ናቸው። ሼር አድርገው መኖር የሚወዱ የሚፈልጉ ናቸው። መቄዶንያ ላይ የሰፋ ነገር ቢያደርጉላቸው፣ የተመቻቸ ነገር ቢደረግላቸው እነሱም ቀን ጥሏቸው እንጂ ዛሬ እዛ ላይ አይገኙም ነበር። እዛ ውስጥ የተማረ አለ። ቅድም ዩኒቨርሲቲ አስተማሪ ነበረ ብለው ሲያሳዩኝ ወጣት ልጅ በጣም አዘንኩ። ግቢ ውስጥ ይጮሃል። ዩኒቨርሲቲ አስተማሪ ነበረ። ዛሬ በመጽሐፍ ቅዱስ ቃል ምን ይባላል እሰማለሁ፣ ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚለውን ነገር ይስማማኛል። ማናችንም ዛሬ ቆመን የምንሄድ ሁሉ ነገም የት ቦታ ምን እንደምንሆን አናውቅም። በተቻለ መጠን እነዚህን ሰዎች መርዳት ማገዝ ማለት ቢኒያምን ማገዝ ማለት ነው። ደግሞ የሰጠንን ስንሰጥ እኮ የፍቅር ዕዳችንን ነው እየከፈልን ያለ ነው እንጂ ባይሰጠንስ ኖሮ ባይኖረንስ ኖሮ አድርጌያለሁ ብለን መኩራራት የለብንም። ለምናደርገው ነገር ደግሞ ደብቀን እንስጥ፣ ደብቀን እናድር። የፍቅር ባለዕዳዎች ነን። እነዚህ እናትና አባቶቻችን ጎዳና ላይ ወድቀው ቢኒያም ባይኖርስ ለሀገሪቷ ለኛም እርግማን። ብዙ ነገራችንን የያዘልን ቢኒያም፣ ብዙ ነገራችንን የተሸከመልን ቢኒያም። ሶኔ እዛ ጋር መጥቼ ይሄ ክርስቲያን ነው ይሄ ሙስሊም ነው ሳልል እኩል የድርሻዬን እወጣለሁ። ባይኖረኝ ፍቅርን ሰጥቼ እመጣለሁ። ፀጉር ቆርጠህ ትመጣለህ፣ ጥፍር ቆርጠህ ትመጣለህ፣ አጥበህ ገላ ትመጣለህ።
በዚህ አጋጣሚ እጅግ አድርጌ የማመሰግናት እሌኒ ባለቤቱ አትወጣም ለማንም ሰው ማንም ሰው ቢጠራት ካለችበት ቦታ ወይ ገላ እያጠበች ነው ወይ የሆነ ነገር እያደረገች ነው የምታገኛት። ዛህራ መጣች ከተባለ ሮጣ ነው የምትወጣው። እኔ በነገራችን ላይ ሁሉ ጊዜ መቅዶኒያ ስመላለስ አንድም ቀን የቢኒያምን ባለቤት አትወጣ። እኔ ብቻ ሳልሆን በፈለገ ሃይ ኦፊሻል ስም ቢሄዱ ማንም ሰው ምንም በቃ ዛህራ መጣች ከተባለ ካለችበት ሮጣ ትወጣ። ካንቺ ጋር ሄዳለሁ፣ አብረን አንቺ ጋር ሄዳለሁ። እውነት ማየት መተዋወቅ እፈልጋለሁ። ግን የሆነ በቃ የሆነ ህሙማን እያገዘሽ ነው ወይ የሆነ እያጠበሽ ነው ወይ ቀብር ራሷ ናት ቀብር ምን እንዴት ገዳማዊ ታነሳው የገዳም ሰው እኔ እንደውም ይሄ ባልና ሚስት ከአንድ ባህር የሚባለው ነገር በቃ በትክክል መቅዶኒያ ላይ ያለ እና ለሌሎች ነው ደግሞ የሚኖሩት። እኔ እንደው ባልና ሚስት ይባላል እንጂ ስሙ ኑሯቸው ግን ለአረጋውያኑ ለአእምሮ ህሙማኑ በጣም እኔ አንድ ላይ ጊዜ ማሳለፍ ወይ አብሮ መሆን ምናምን የምትይው ነገር ሁሉ አይታይም። ምንድነው እኔ በማየው ማለት ነው 24 ሰዓት የሚያስቡት ስለ መቅዶኒያ አረጋውያንና የአእምሮ ህሙማን ነው። ይሄ ይለያል። አሁን አንዳንዴ አይተሽ እንደሆነ አይ ግድ የለም የራሴም ህይወት ትንሽ ምናምን ያልሽ አይደል? ጊዜ ለራሴ ልስጥ ትንሽ ደግሞ ለራሴ ልስጥ ምናምን። እንደውም ሰው ያው እንግዲህ ዞሮ ዛህራ ታግሽኛለሽ አንቺ ሰው ሁሉ በቃ ለራሳችሁ ጊዜ ስጡ፣ ራሳችሁን በቃ እናንተ ስትኖሩ ነው መቅዶኒያም የሚኖረው እስከ መባል ድረስ ማለት ነውና እውነት ለመናገር እንደው እስካሁኗ ደቂቃ ድረስ የቢኒያምን ባለቤት አላየኋትም፣ አልተዋወቅኳትም። በቃ አብረን ሄደን እንተዋወቃታለን። እኔም አላገኘኋትም። ባንቺ በኩል ለምን ሄደን እኔ እንደው አንቺም ባትኖሪ ዛህራ መጣች ብዬ አስጠርቼም ቢሆን እተዋወቃታለሁ። እውነት ለምሳሌ ስለሰማቻለሁ እኔ ምንም አልናገርም። እኔ ድሮ አውቃታለሁ። እኔ ስላንቺ ብዙ ሰምቻለሁ። በተለይ ቢኒያም ስላንቺ አውርቶ አይጠግብም። ዛህራ አንቺ ስላልኩሽ ይቅርታ ማለት ብሎ ነገር የለም። ፕሬዝዳንት ከባድ ነው ሰይፍሻይ። ይሄ ትልቅ ድጋፍ የሚደረግበት እርዳታ የሚደረግበት ቦታ ነው። አንቺ ተባብለን ልንሰራው የሚገባ የጋራ የሆነ ስራ ያለበት ቦታ ነው። እንዲህ የሚባል ነገር የለም። ገንብተን ከጨረስን በኋላ ነው አንቱ ምንባባው። አሁን ለጊዜው ባንቺ አንቺ ባንቺ አንተ እንቀጥላለን። ያው ስልኮቻችን ይፋ እናደርጋለን። እነዚህ የኪነ ጥበብ ሰዎች ወይዘሮ ዛህራ እያሉ ስልክ ጠራ፣ የዛህራ ስልክ ጠራ። መቅዶኒያ እያለች ነው። ስፒከር ላይ እያልኩ ነው። ስለዚህ መቅዶኒያ ያላችሁ እስኪ እናያችሁ፣ ዳጊን ያላችሁ እስኪ እናያችሁ፣ ዛህርዬን ያላችሁ እስኪ እናያችሁ እንባባላለን። ዛሬ ጁማ ደግሞ በተለይ ሌሊቱን ሙሉ ልዩ ነው። እነ ኡስታዝ አቡበከር ይመጣሉ። አረቢያን መጅሊስ አለ። ቁጭ ብለው ይዘየራል። ኢንሻአላህ ዛሬ ሳይገባኝ በቃ ሳይልቀራል። በነገራችን ላይ እዛ ቦታ ላይ ሰደቃ ይደረጋል። ሐቂቃም ይባላል ይደረጋል። ኒካህ ይደረጋል። ሰርግም የሚጋባ ሰው ካለ እዛ ቦታ ላይ ሰርግ ይደገሳል። ሼኾች አሉ፣ መሪዎች አሉ፣ ኡስታዞች አሉ። ሴሪሞኒውን እነሱ ያከናውናሉና በተለይ ደግሞ ረመዳን ላይ ድንኳን ተጥሎ ከወሯን በሙሉ የሚያስፈጥሩ አሉ። ሙስሊም ወንድሞቻችንም እህቶቻችንም መተው እንዲያስፈጥሩ አደራም ጭምር መልእክት አስተላልፋለሁ። ያው ተቀኛም ተቀበለን ወደ 3000 ሙስሊሞች አሉ። 3000 ሙስሊሞች ደሴ ላይ አሉ። አሁን ወራቤ ላይ ተከፍቷል። ድሬዳዋ አለ። የተለያዩ ሀገራት አሉ። ሙስሊም ወገኖቻችን አልባሳት ይፈልጋሉ፣ ድጋፍ ይፈልጋሉ፣ ምንጣፍም ጭምር ይፈልጋሉ፣ መስገጃ ምስባሃ ይፈልጋሉና ድጋፍም እንዲደረግላቸው አደራላለሁ። በነገራችን ላይ ሙራድን ቃለ መጠየቅ አደረኩለት። ያው የነገ እሑዱ ሾው ላይ እኔ ነኝ ያለ ኬክ ጋጋሪ ነበር። 25 አይነት ኬክ ያውቃል። ያስተማሩት ጣሊያኖች ወይ ቱርኮች ናቸው። አገኘሁት ባለፈው ሲሄድ እነሱ እንግዲህ ኬኮችን እየቀመሰ ሁሉ ደረጃ የሚያወጣበት ፕሮግራም ነው እና አንድ 3 ኬክ ቤቶችን ጥሩ ናቸው ብሏል። የእሑዱ ሾው ላይ ይታያል። ምን ልልሽ ነው
የህይወት በአንድ ጊዜ እንዲህ እንደሚቀየር ያየሁበት አጋጣሚ ጠዋት አለሽ ከሰዓት በኋላ እጅና እግርሽን ማዘዝ የማትችይበት እድል ሊፈጠር ይችላል እና አንዳንዴ እዛ ያለው ህይወት ውጭ ላለው ህዝብ እንደ መጽሐፍም ጥሩ ለሚያነብስ እዛ ጋር ምናልባት መቅዶኒያን ጎብኝቼ ወጣው ብቻ የሚል ሰው እኔ አይገባኝ። እስቲ ቀረብ ብሎ ማነህ ምንድነህ ብለህ ብትጠይቀው ዶክተር አለ፣ ኢንጂነሮች አሉ፣ ፓይለቶች አሉ። ግን ዛሬ ቀን ጥሏቸው እዛ ቦታ ላይ ናቸው። ቅድም የተናገርኩት መልእክት ይሄ ነው። ቅድም የኢትዮጵያ ብሔራዊ ቡድን ውስጥ የተጫወቱ ሰው አግኝቻለሁ እዚህ። እኔ ሄጄ የተመለስኩኝ ቀን መኪና ውስጥ አንድ ጓደኛ አብሮኝ ነው የሄደውና ማልቀስ ማቆም አልቻልኩም እና ምን ፊል እንዳደረኩ ታውቃለህ? እነሱ እዛው ናቸው። ሄድኩኝ፣ አየኋቸው፣ ተዋወቅኳቸው፣ አወራው እስከ መጨረሻው ለመግባት በጣም ኢሞሽናል አደረገኝ እና ወደ ቤት እየሄድኩ መኪና ውስጥ እያለቀስኩ አብሮኝ ያለው ጓደኛዬ እንዴ ምን ሆነሽ ነው በቃ እኮ ምናምን ሲለኝ ማለት እኔ አሁን ወደ ኑሮ እየተመለስኩ ነው። በቃ ወደ ምቾቴ፣ ወደ ስራዬ፣ ወደ ቤተሰቤ፣ ወደ ምን እየተመለስኩ ነው። እነዚህ ሰዎች ግን እዛ ትቻቸው በቃ ወደ ቤት ሄድኩ፣ አየኋቸው፣ አወራኋቸው፣ እኔ ወደ ቤት ሄድኩኝ። ሶ ያ ቦታ የቤተሰብ ቦታ እንዲሆን ቢን ያግዟቸዋል፣ ረድቷቸዋል። ከዛ የተሻለ ማድረግ መቻል አለብን እኛ ደግሞ ላይክ እነሱም ወደ ቤታቸው ውስጥ እንዳሉ እንዲሰማቸው ህይወታቸው እንዳልተቋረጠ እንዲሰማቸው ማድረግ አለብን። የምትይው ነገር የለም። በጣም ነው ኢሞሽናል የሚያደርገው። ያው እንግዲህ ስልክ ቁጥራችን ይፋ እናደርጋለን። አነሰ በዛ ሳይባል መቄዶንያን ለማገዝ ገንዘቦቹን ገቢ ካረጋችሁ በኋላ የቻላችሁትን በቀጣዮቹ ስልኮች ብትደውሉልን እናወራቸዋለን። መቅዲ ያለች ዳጊ ማን ይቀራል? ምን ችግር አለ? 0979797979 እስኪ እየተባበርን ስልኩን እናስተዋውቅ። 0989898989 ነው ሁለተኛው ቁጥር። 0949494949 ሶስተኛ ቁጥር ነው። የአካውንት እና ቴሌብር እና ለሁሉም ባንኮች ደግሞ 7979። አዎ በዜልም ኤንድ ካሻፕ ራሱ 2409382992 ላይ ወይም ደግሞ በዌልስ ፋርጎ አካውንት 6089212333 ላይ ገቢ ቢደረግ ቀጥታ በደውሉ ደግሞ እኛ አረጋውያን አሉ እዚህ እናስመርቃለን። ኧረ እኛ ራሳችን እናረጋለን። ኧረ እንመርቃለን። እንዴ ኧረ የመጀመሪያው ስልክ እንዴ ዛሬ ቀጥ ከዳላስ ፈቲ አብራር $200 ቢላልና ወንድሞቹ $200 ሙሉና ለውያ ከዳላስ አሁንም $200 የተጀመረ አስቢ እንግዲህ ይሄ እኮ ቡና ሳይቀዳ እኮ ነው። ቡና ሲቀዳ አስበሽዋል? የሻት ስሜት አላት ግን ቡና ነች። እንዴት መስተንግዶ አይ በጣም ጎበዝ ነሽ። ደግመን እንድንመጣ ነው መሰለኝ። አሁን ይኸውልሽ አንድ ቋት አድርጊያለሽ። እኔ ደግሞ ቡና በግድ ነው አንድ ወሬ ወድጄው እስከዛሬ ሰላም ናችሁ? ከሚኒሶታ አብረን አንዱ ቀጥታ ስርጭት ላይ ናቸው ያላችሁት። ይቀመጥና እኛም ስለደወልክ በጣም ደስ ብሎናል። ምንድነው ቃል የምትገቡልን? ምንድነው? ኢንሻአላህ እናንተም ስታግዙ። ስንት አስገባህ? ስንት? እሺ እናመሰግናለን። ባወጣችሁበት ታካ በጣም እናመሰግናለን። ከሚኒሶታ $100 እንዴ ገባ። ቴንኪው ወዲን ቴንኪው ሁሉንም ሰላም ነው። ለቡና እኮ እንደዚህ ተብላ እሺ እናመሰግናለን። እሺ ወዲን እሺ ባይ አንድ ወዳጄ እንዲሻን ብዬ እንትን ስል ረስቶት ቀዝቃዛው መስሎት ያው ለሱ ደግሞ አምቡላንስ አቁመናል። ያው ምንም ችግር የለም። ሴቶች ካሉ ይታረማል።